አንድ ቀን ይላሉ አባ ሁረይራ ዘካተል ፊጥር የሚከፋፈል እህል ገብስ እንዲህ ምናምን ነበርና የአላህ መልእክተኛ በዚህ ላይ ኃላፊነት ለኔ ሰጡኝ ይላሉ ማለት አባ ሁረይራ ፈአታኒ አቲን አንድ መጪ እኔ ዘንድ መጣ ሌባ ነው ከምግብ የሆነ ነገር ሲወስድ ፈአኸስቱሁ ያስኩት ወቁልቱ እኔም አልኩት ወደ አላህ መልእክተኛ ወደ ነብዩ ሰለላሁ ዐለይሂ ወሰለም ወስደሃለሁ ሰርቀሃል በቃ እጅ ይቆረጣል ቃለ ኢኒ ሙሕታጁ እኔ በጣም ጉዳይ አለኝ ችግረኛ ነኝ ወዐለየ ዒያሉን እኔ ቤተሰብ አለኝ ወሊየ ሓጀቱን ሸዲደቱን በጣም ብርቱ ጉዳይ አለብኝ ችግር ነው እንዲያረገኝ አላቸው ቃለ ፈኸለይቱ ዐንሁ ለቀቅኩትና ሂድ አልኩት ፈአስበሕቱ አነጋው ጠዋት ፈቃለ ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም መጡና አንተ አባ ሁረይራ ማ ፈዓለ አሲሩከ አልባሪሓ ትላንት ማታ ያስከውን ምርኮኛ ምን አደረግከው እኔ ጋር ብዙ ሀጃዎችን ተናገረ ሸክዋ ስሞታ አቀረበ አዘንኩለትና ለቀቅኩት አሉ አባ ሁረይራ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ይመጣል አሉት አማ ኢነሁ ቀድ ከዘበከ እሱ ዋሽተዋል በእርግጥም ወሰየዑድ ግን ይመለሳል አሉ የአላህ መልእክተኛ አባ ሁረይራ ሲናገራቸው አሁን ደግሞ በተጠንቀቅ መጠበቅ ጀመሩ ነብዩ ይመጣል ስላሉ እንደሚመጣ ማወቅኩና ፈረሰቱሁ እሱም በጣም መጠባበቅ ጀመርኩኝ ፈጃአ የሕሱ ሚን አጣዓሚ አሁንም ከምግቡ ምኑ ሲፈልግ ሲሰርቅ ምን ሲል ፈአኸስቱ ያስኩት ፈቁልቱ ለው ለአርፈዐነከ ኢላ ረሱሊላህ ሰለላሁ ዐለይሂ ወሰለም ወደ አላህ መልእክተኛ ወስደሃለሁ አልኩት ቃለ ደዕኒ ኧረ እባክህ ተወኝ ፈኢኒ ሙሕታጁን ወዐለየ ዒያሉን እኔ እኮ በጣም ችግረኛ ነኝ ቤተሰብ የተቸገሩ ናቸው ብዙ ጉዳይ አለኝ ላ አዑዱ አሁን ከአባራ ግን አልመለስም አለኛል አሁንም ፈረሒምቱ ለቀቅኩት ፈኸለይቱ ሰቢለሁ መንገዱን ከፈትኩለት ፈአስበሕቱ አነጋው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም መጡና አንተ አባ ሁረይራ ማታ ያስከው ምርኮኛ ምን አረከው አሁንም እንደዚህ ያለኝ ስሞታ አቀረበልኝ አዘንኩና ለቀቅኩት ነብዩ ሰለላሁ ዐለይሂ ወሰለም እሱ ዋሽቶሃል አሁንም ይመጣል አሉ አሉና በሶስተኛ አባ ሁረይራ ነብዩ ይመጣል ስላሉ እንደሚመጣ እርግጠኛ ሆኑና ተጠባበቁት አሁንም ልክ ሲሰርቅ አባ ሁረይራ ያዙት አንተ ለሶስት ጊዜ እንደዚህ እያልክ ይኸው ለሶስተኛ ጊዜ መጣ ትሞግታለህ ትመለሳለህ አሁን ግን አለቀህም ረሱል ሰለላሁ ዐለይሂ ወሰለም ጋር ይዤ እሄዳለሁ የዚህ ጊዜ ምን አለ ዳዕኒ ተወኝ ወአዕሊሙከ ከሊማቲን አንዲት ንግግር አስተምርሃለሁ የንፈዑከ አላህ በዚህ ንግግር የሚጠቅምህ ቢሃ በዚች በምነግርህ ንግግር ስተገብረው ስትሰራበት አላህ የሚጠቅምን የሆነ ንግግር ምን እልሃለሁ አስተምርሃለሁ ልቀቀኝ